طبعا اليوم رايحين نجرب الشكشوكة الإيطالية بمطعم تشاي تشاباتي في Dear basketball, from the moment I started rolling my dad's tube socks. Yep. Oh! In the moonlight, my honey, Oh, that. Oh, damn. Motherfucking shoe. Oh, hell no, man. What the fuck, man? Get your ass. የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ። ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ነው። መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ አምንጠው? አይ ሞች አለው ሞተው ስሞት ጥለው ሄዱ። ልጄም ነበረ ታላቅ ልጄ፣ እሱንም ማጅራቱን እንትን በሰደፉ ስለመታው ሞቷል። እሱን ሞተ ብለው በእንትኑ በስለቱ ግን አልነኩትም። ያው በመጥረቢያው ዛቢያ ብቻ ነው የመታው እና በሰደፉ ነው የመታው። እሱም ዳነ፣ እኔም ዳንኩ። ይኸው ነፍሴ አለ ለአሁኑ። ደምህን ጠጥተውታል የሚባል ነገር አለ። በምን ሁኔታ ነው የጠጡት ደምህን? መጨረሻ ላይ ቆንጭራውን እዚች ቁስሏ ላይ ሰፋ አለችው ቦታ አስገብተው በቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚች እጁ ላይ ሞልቶ የመጨረሻ ላይ ሲወጣ እንዲች ጠጥቷት ነው። ሃይ ጋይስ የቲክቶክ ተመልካቾቻችን፣ እስቲ ዛሬ በአንድ ቪዲዮ መተናል። እስቲ አንድ አሽዋፊ ጸጉር ቆራጭ አለ፣ ምን አርጉ እንደሚለን እንጃ። እስቲ አንድ ዶርጉን አይተናት እንምጣ እስቲ። እኔ ሰዎች ደስታ የሚያስደስተኝ ሀዘናቸው ደግሞ የሚያሳዝናቸው አይነት ነኝ ጋይስ። ከሁለት ቀን በፊት ቪዲዮ ሰርች ነበርና ወደ ስራ ተመልሻለሁ ብዬ ግን ምን አድርጉ ነው የምትለው? አንበሳው በአንተ ቤት በቃ ታሪክ ተናግረሃል። ቆለጥም ይነካ ታሪክ እንደ አንተ ራስህን እንደ ጸጉር ቆራጭ ነው እንደምታየው። አንተ ከምቆርጠው ቁርጥ እኮ ሊቢያ አጋቾች የሚቆርጡት ቁርጥ አብራል። ይሄም ቁርጥ ቁረጠኝ ሲለው ካፒታል ነው ስሞል ያልክ ልጅ ታወራለህ እንዴ? ምን አለ የቀኑ ላይ እንዳንተ ፊት ቢረዝምልኝ። አንዴ ነግሬሃለሁ። ኦንላይን ተፈተነ ጂሜል ላኩ ይባላል። ኪታባቲ ነው ግመለ ማመጣው አላለ። ይሄ መጨረሻ እኮ 100 ብር ሲያንሰው ነው አንተ ጸጉር ቤት የሚሳሳሰው ያጣ ሰይጣን ነው መስለው አላት። የሆነ ነገር አለ፣ የሆነ ነገር አለ። ቆርጣለች እኮ ትቆርጣ ግን ትረሳዋለች። ወንዶስ አንተ ራስን በጣም መቆራጭ ሳብ ነው የምታስበው። ደግሞ ምንድነው ያረኩት? ፎጣ ስታለክስ ይበርዳል እንዴ? እናቴ ሌለው ልጅ አለኝ አጥባልኝ በእናትህ። አሁን ምን እየለመንክ ነው? ምንድነው እያስገረምከን ነው? ምንድነው? አይ የሆነ እንትን ነገር እኮ አለ ደግሞ የፊት ቢያግራም ተጀምሯል። ምንድነው ጭዴት ሸከመቻ ያመስላል። አንተ ኢስታንቡል ባሻግር አዶና ይስጥልኝ። እቺን ከገጠር አምጥቼት ቺፕስ ጋብዛታለሁ። ደረቅ እንጨት አልበላም። እቺ ማለት ከገጠር እንዳመጣ ማለት ገቢና ገባ ማለት ቀበቶ ሰርሏል። ቱታን የለበስኩት የበቻንሱ ጆሮ በጣም ትልቅ ከመሆኑ የተነሳ ማለት የጆሮን ቆሻሻ መጥቶ በእንጨት ነው። አንተ በጭልፋ አፍንጫው በጣም ትልቅ ከመሆኑ የተነሳ የሚጎረጉረው በአራት ጣቱ ነው። እቺ ጥርሷ ማለት ጆሮዋ ማለት ቆሻሻ ስትወጣ ማለት የሆነ የድሮ ስልክ የምትናገር ነው። በቻንሱ እኮ ማለት ጥርሱ በጣም ትልቅ ከመሆኑ የተነሳ ማለት ኳስ ጮት ቀርሞ ጥርሱ ኦፍሴት እኮ ማለት ስጋ ገዝተና ስለሄዶ መስቀሉን ነው ተሰለው ይመጡ ሲለቁ አጭር ከመሆኑ የተነሳ ማለት ሁለት ምሮቀም ብትሽንተ ይመጣል። እቺ በጣም ጆራ ትልቅ ከመሆኑ የተነሳ ሁለት ቢንደረደር ይበራል። እሱ በጣም አንገቱ ትልቅ ከመሆኑ የተነሳ ወተት ተጥቶ ሆድ ውስጥ የሚደርሰው እርጎ ነው። በቻንሱ ምንድነው ቂጥ የምታክለው? እስከ 10 አመት ሸርታት ይጮክ ነው እንዴ? በዚህ ቂጥ ማለት ያይጣሪ ነው። እሺ እዚህ ፊቱ ላይ ማለት ትንሽ ቀዳዳ ቢኖር ቁጭ ቂጥ ነው የሚመስለው። በቻንሱ ስፖርታዊ ጫነት ዝም ብዬ ሳይ ግን የደስ ያሉ ጉማሬ ነው የምመስለው። ብዙ ነገሮችን ፊትህን ሳየው ጋዜጠኞች ማይክሮፎን የበዛበት ፊት ነው የምመስለው። ኦኬ ዝም ብዬ ሳይ ፕሮፌሰር እሸቴ ኃይለማርያም ማይም ሆኖ ፊት ነው የምመስለው። ኦኬ ራችን ላይ ዳኒ ምን እንደምመስለኝ ታውቃለህ? ዝም ብዬ ሳይ ከተገዛ ወር ያለፈው ያዝማሪ ቤት ከበሮ ነው የምመስለው። ኦኬ
ጆሲ ማለት ነው በጣም ከመጠን የተነሳ ማለት ነው እንኳን ስጋ የስጋ ዘመድ ራሱ ያለ አይመስለኝም። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ የምልህ ማለት ነው የሙስሊምም የክርስቲያንም ጾም ነው እንደምትጾመው? አላህ አክበር አላህ አክበር አላህ አክበር። ይህ ደግሞ ርዝመቱ ምንድነው የሚያክለው? አንድ ሳምንት ሙሉ ብታለቅስ ማለት ነው እንባ መሬት ጠባይ ነው ማለት ነው። በዚህ ቅጥነት አይደለም ክብደት ሰው በክፉ ካነሳ ሟሽ ነን። የምር ግን ማለት ነው ብሔራዊ ሙዚየም ብትገባ ማለት ነው ቀን ቀን ሉሲን ታሳርፋት ነበር። በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ በስመ አብ። ከኬሚካል ርጭት የተረፈ ግልገል አንበጣን የምትመስለው እዚህ ግን ከፀጉሮች ጋር ማለት ነው የሴቶች ሽንት ቤት ገብተህ መጸዳዳት ትችላለህ። እህት ዓለም ፊት ቡም ባም ባራባ ቡም ፓው። የምር ዳኒ ጾታ ያለሽ ኩባያን መስል ባቢ ግን ማለት ነው ፊት ሲታደል አርፍደ ቂጥን ይደረሳ በግ ምናምን ግን ቤት አታርዱማ። በዚህ መትክ ማለት ነው አሳቀት ትገፋዋለህ። የምር ማለት ነው ባቢዬ በዚህ ጆሮ ማለት ነው ጉንዳን ሲፈሳ ትሰማለህ። የምር ማለት ነው ባቢን የገረዘው ዶክተር ማለት ነው ከዚህ ላይ ቀንሼም ኃጢአት አልገባም ማለት ነው። በቃኝ ጺሙን ይወት እዚህ ጋር ቻርሊ ቻፕሊን ተናዞልን ነው እንደሚመጣው ያ አይቻልም። ዳኒ ማለት ነው እነሱ ቤት እንግዳ ከመጣና ከሞላ የውሻ ቤት ነው የሚያድረው። እኔ እናንተ ቤት አድሬ አላውቅም። ዳኒ ማለት ነው በፊት ሊስትሮ እየሰራ ሲመሽበት እዛው ሊስትሮ ቤት ገብቶ ነበር የሚያድረው። ዘኪ ፀጉር ቤት ሄዶ ማለት ምን የሚል ይመስላችኋል? ግማሹን ቁረጠው ግማሹን ወልብለው ነው የሚለው። ዳኒ ማለት ነው እጇ ላይ ሳስ ስታስር እግሯ ላይ አልጋ ያደረገች ነው የሚመስለው። ዳኒ ማለት ነው ለልጁ አልጋ ገዝቶ አሁን ልጁ አድርጎ አልጋውን የሚተኛው ዳኒ ነው። ኢቢኤስ ብትሄድ ማለት ነው ያለምንም ስራ ልምድ ይቀጥረዋል መላጣ ስለሆንክ ማለት ነው። አሪፍ ጊዜ ነው ምናምን ብላን ነበር። በጣም ለኔ ሰቀቀን ነበር ማለት ይሄ ኢኮሜርስ ላይ እቃ ስታዝ እኮ አለ አይደለ የገዛውን እቃ ካልተስማማ በ24 ሰዓት መመለስ የምችልበት እኔም 24 ሰዓቴን ተጠቅሜው ወሳፕ እንዴት ናችሁ እንደምን አላችሁ ይላል። ተጠፋፍተናል በጣም ተጠፋፍተናል ጓዶች ሰው ሲጠፋ ምንድን ነው ምን ተፈጠረ ምን ነው አይባል ግን ያሉናል ብለውናል በሚገባ እንዴት ናችሁ በሰከንድ አፕዴት ተመልሰናል። ሰላማችሁ ይብዛ። ዛሬ እህታችንም ወንድማችንም መስመር ላይ ይገኛሉ። በደስታ ፈርቸቸስ ያለ ታሪክ እንሰማለን ብለን እናስባለን። እስኪ የዛሬ ፍቅራችሁን አይተን በቀን አሁን ለመስራት ቆርጠናል። የዛሬ ፍቅር አሳዩን እስቲ። ሰላም እህታችን፣ ሰላም እንደምን አለሽ? እግዚአብሔር ይመስገን። እንግዲህ እስኪ ቆይ ግን ታሪክሽን ከመናገርሽ በፊት ማሞስ ፕላንድድ የሚባል ነገር ታውቂያለሽ? ማሞስ ፕላንድድ አላውቀውም። በቃ አሁን ይኸው እሷን ስሟን ይዘሽና ድጋሚ እንጠይቅሻለን ምን እንደሆነ እንነግርሻለን። አሁን ታሪክሽን ንገሪኝ እስኪ እባክሽ። እስኪ ወደ ታሪክሽን ንግባ። እስኪ አጠር መጠን ባለመልኩ ለእኛና ለተከታታዮቻችን አድማጮቻችን ታሪክሽን ንገሪኝ። ከልጁ ጋር ሶሻል ሚዲያ ላይ የተዋወቅ ነው። ከዛ ናይት በጣም ጥሩ ልጅ ነው። አንድ ዴት ወጣን። ከዛ ደስ ይል ነበር በጣም። ከዛ ግን ኢቭን ለቀጣይ ዴት ቀጠሮ ይዘን ሮብ እንገናኛለን ምናምን ተባብለን ጸጥ አለ፣ ጠፋ። አየሻ ሮብ ብቻ ማለትሽ ነው? በጾም ዕለት አይደለም። ሮብ ስንት ዓመተ ምህረት ላይ የሚለውም አልተነጋገሩማ። እና እህታችን አንቺ የምትጠረጥሪው የምታስቢው ነገር ይኖራል? ይሄ ሊሆን ይችላል፣ ጥሩ ጊዜ ካሳለፍሽ ይሄ ሊሆን ይችላል፣ ምክንያቱ ይሄ ሊሆን ይችላል ብለሽ የምታስቢው ነገር አለ?
አይ እኔ ምንም አልገባኝም ለምን እንደጠፋ። ያስደበርሽው ነገር አለ ወይስ እሱ የደበረው ነገር አለ ብለሽ የምታስቢው? በጣም አሪፍ ጊዜ ነበር ያሳለፍነው በጣም። ኦኬ በቃ ስለዚህ ከዛ ጭራሽ ቀጣይ እንገናኛለን ስትዩም ተስማምታችሁ ቀጠሮም ተያይዛችኋል። ከዛ በኋላ ነው አራው የእሱም ሀሳብ ነበር ጀስት እንገናኛለን ምናምን ተብለን ተነጋግረን ነበረ። ከዛ በኋላ ግን ጠፋ። በቃ አልደወለም አያነሳም ምናምን። ከዛ በኋላ በጣም ነው። ስለዚህ እንጠይቀው እንደውለት ለሱ አንቺ መስመር ላይ ጠብቂ። ምንድን ነበር ቅድም ያልንሽ ስም? በጣም እናዝናለን። ለማንኛውም መስመር ላይ እየጠበቅሽ የምናወራው ነገር አለ። ስሚን ማሞ ስፕላንዲድ ይላል። ማሞ ማለት ያበዱ ሽቶዎችን የሚያመርት ኢትዮጵያውያን ናቸው። ማሞ ከተርኮሳሪ ቁጭ የሆነን ተረት ላይ የምናውቀው ማሞ እንዳይመስላችሁ አሁን ያለው ተቀልዳላችሁ እንዴ? ማሞ ማለት ፐርፊውሞችን ፓሪስ ላይ ነው የሚያስመርቱት። ከዛ በኋላ ሄድኳርተራቸው ያለው ዱባይ ነው። ኢንተርናሽናል ብራንድ ናቸው። በጣም አስደሳች። ሳውዲ ላይ ብራንች አላቸው። ኢትዮጵያ ውስጥ 2 ቦታ ብራንች አላቸው። የትና የት? ጀማ ህንጻ መስቀል ፍላወር ጀማ ህንጻና ቦሌ ደግሞ ግራውንድ ላይ ነው። አስደሳች ሽቶ ነው ያላቸው። ከምር እኔም ወስጃለሁ፣ እሱም ወስዷል። በጣም ያበዱ ሽቶች ናቸው። ይመቻችሁ። አንተ ንገሪያቸው እስቲ ስለ ሽቶ እውቀቱ ያለሽ አንቺ ነሽ። በጣም የሚገራርሙ ሽቶዎች አሏቸው። እሑድ አይነት ሽቶዎች ከፈለጋችሁ የሚገራርሙ ሽቶዎች ላይክ ይሄ ስፓይሲ ሽቶዎች ይሄ አሁን እራት ይዛ ስትወጣ ምናምን ኢዲፒ ምናምን ለሊት ይያልክ አሁን ከተስማሙ ለዴታቸው እኔ ይሄንን ልሰጣቸው ወስኛለሁ። የናቲ ሽቶ ነው ግን አዎ ቢሆንም ይሄን ልሰጣቸው ወስኛለሁ። ጋይስ ፍቅር ስጡን። አይደለም የኔ ነው ከፈለጉ ወይ ለአንድ ዴት ይሻረግለት በቃ ይኸውልሽ ቴንኪው ተደርጓል። አንድ ዴት ያበደ ሽቶ እንግዲህ ወደ ደውለት ከ30 ደቂቃ በኋላ ፋይናሊ ጠርቷል። ሄሎ ሰላም ነው? እግዚአብሔር ይመስገን ሰላም ነው። አለን። ጉንፋን እያንጨቋለልህ ነው መሰለኝ። ምን አልከኝ? ጉንፋን እያንጨቋለልህ ነው መሰለኝ። አው ጉንፋን ይዞኝ ነው። ማን ልበል አባ? እሺ አባቴ። በጣም አሪፍ። ስለዚህ አሁን እኛ እንቆቅልሽ ከሚባል ቲክቶክ ነው የምንደውልልህ። እኔ ከይማት እባላለሁ። እንቆቅልሽ? አዎ። እሺ ከይማት እና ምንድነው ታውቀናለህ? እኔ እንጃ ብዙም አይደለሁም ቲክቶክ ላይ ግን ምንድነው በመጀመሪያ እግዚአብሔር ይማርሽ። ከባዱ ያዘ። አሜን እግዚአብሔር ያክብርልኝ። ተረዳኸው አንተ የሰሞኑን አየሩን በጣም ስለተረዳኸው ነው። ያሰገናለሁ ነበር ያደረገኝ። ይቅርታ አመሰግናለሁ። ችግር የለም ወንድማችን። እኛ የምንሰራው ቲክቶክ ላይ እስቲ አንተ አስረዳው። ቲክቶክ ላይ በቃ ሰዎች ተገናኝተው ቀጣይ ለመገናኘት ሲሞክሩ ካልቻሉ ማግኘት ካልቻሉ አንድን ሰው ለኛ ይደውሉልናል። ኦኬ አዋይቻቸዋለሁ። እንዴት ናችሁ? በእናትህ አለን አባቴ። ተሻለው ቹንግ ፈውሷል። ፈወሰኝ። ይመች አባቴ። ስለዚህ እና አሁን እጃችሁ ከምን ካልካን እንግዲህ ወደ ጉዳዩ ልንገባልህ ነው። እሺ ስለዚህ አሁን እንትን በረች ደውሉለት ያለችን ገመቼ ነበረ። በቃ አንድ ዴት ወተናል። ጥሩ ነበረ። ከዛ በኋላ ጥሩ ጊዜ ያሳልፈናል። እንደውም በጣም ደስ የሚል ልጅ ነው። ጉንፋን ሳይዘው በፊት ነው ያገኘችው። ደስ የሚል ልጅ ነው ምናምን ጉንፋን አጋብቶብኛል አላለችንም። እና ጥሩ ጊዜ ነው ያሳለፍነው። ግን በምን ምክንያት እንደዘጋኝ አላወቅኩም። ጥሩ ልጅ ነው፣ ደስ የሚል ልጅ ነው። እስኪ ምክንያቱን ጠይቁልኝ ብላናለች። በተቻለ ግን አጠር ማድረግ እንችላለን። ምሳም አልበላሁኝም ገና ልወጣ ነበረ። በቃ ባጭሩ ንገረን። ማወቅ ስለፈለገች ነው። አብሽር። ምን መሰለህ ቲንደር የሚሉት ላይ ተገናኘን። እንዴት ደስ የምትል ልጅ መሰለች። መጀመሪያ ላይ ያየሁት ፕሮፋይሏን። እሺ አይዞህ ወንድማችን። ከዛ ሸበሌ ሆቴል ተቀጣጠርን። ሄድኩኝ፣ ቁጭ ብዬ ጠበቅኩኝ። እሺ አንተ
በካሜራ አይደለም በጠረባ የማይነሳ ፊት የሆነች ልጅ ይዛ መጣች ማለት ነው። እሺ ከዛ ተቀጣጥረን ነበር እንደዚህ ምናምን ደነገጥኩኝ በጣም የማላውቀው ፊት። አንተ ኮምፕሊትሊ ካትፊሽ ነው የተደረግኩት። በቃ ካትፊሽ በስነ ስርዓት። ኦኬ አይ ኮኮመን እሺ አዎ ላይ ላስት ሚኒት ኮንፈርም እንዲደረግ ጠብቄ ነበረ ማለት አልነበረም፣ ግን ተጠብቃለህ አትሊስት ናቹራል ነውና። ኦኬ ከዛ እንደዚህ ምናምን ምንም በቃ ግራ ገባኝ። ሳቄ መጣም እዛ ጋር በቃ ምን እንደማደርግም አልገባኝም። በጣም በቃ የማይገናኝ ነገር ነው የምታወራው ልጅቷ። እንደ አሪፍ ጊዜ ነው ግን እኮ ብላን ነበር። አሪፍ ጊዜ ነው ምናምን ብላን ነበር። በጣም ለእኔ ሰቀቀን ነበር ማለት ሰቀቀን ነበረ ጊዜ ነበረ። እሺ ከዛም በቃ የሚታለፉ አልፎ ምናምን እንደ አጋጣሚ ከጓደኛዬ ጋር ከሰዓት ቀጠሮ ነበረኝ። እሱን ሰርዤ ነበረ ወደሱ የሄድኩትና ጓደኛዬ ጋር ተገናኝተን ይባስ ብሎ ደግሞ እሱን አግኝቼው እንዴት ነበር ምናምን የጠጣ ነው ምናምን ሲለኝ ስለሎ እንዲሁ ስናወራ እንደዚህ ብዬ ስለ ልጅቷም ስነግረው ምን ስለው እስቲ ፎቶ ተባባልን። ጭራሽ ከሱም ጋር እንደዚህ አይነት ኬስ ተፈጥሮ ነበር። ራሷ ልጅ ጓደኛዬ እንደዚህ አድርገው እንደው ጊዜ ኖሮን እሱንም ጨምሬው ይሄን ታሪክ ብናወራው ብንጮተው ደስ ይለኛል። አይ እሱን ድራፍት እየተገባበዝና ወንድማችን ስማኝማ እንደዛ ስትለኝ በጣም ደነገጥኩ። ይሄ ኢኮሜርስ ላይ እቃ ስታዝ እኮ አለ አይደለ የገዛውን እቃ ካልተስማማ በ24 ሰዓት መመለስ የምችልበት እኔም 24 ሰዓቴን ተጠቅሜ ወደ ነበር አይ እና ስለዚህ በቃ አይ ኦንላይን ላይ ያየሁት መስከና ቆይ አሁን ጥያቄ ያለኝ ላንተ ወንድማችን እንዳመመህ አውቃለሁ። ይቅርታ ግን አሁን ያገኘኸው ጓደኛ በዛ ጊዜ ነው ወይስ ከዛ በፊት ነበረ አብረው ዴት የወጡት? አረ ቀናቶች በፊት አለኝ ጭራሽ። ኦኬ ቲንደር ላይ ያለ ሰው አንደርስታንድ። አዎ ሹሩሩም አትፈልግም በቃ። እሺ ግን ይቅርታ ወንድሜ እውነት ለመናገር መስመር ላይ ያለች እስኪ ስሙን ጥራው። አይ ስሙን ጥራውና እውነት ነው አይደለም የሚለውን እሷ እንድታወራ ስሙን ጥራው። እስኪ አሁን ይሄንን ሰዓት ልታረዝሙብኝ ነው። ችግር የለም ማሳጠረን ነው እንትን የምንለው ችግር የለም። ስሙን ጥራው ልልኝ እስቲ ያለሽ ይበላ። እሺ እህታችን ሰምተሻል? እውነት ነው የሚወራው ነገር? ዘግተዋለች። አይ አንደርስታንድ በቃ እሺ። ስለዚህ ያንተ ምክንያቶችህ ከጓደኛ ጋር ዴትም ወጣለች ከዛ ደግሞ እንትንም ሆናለች። በጣም ካትፊሽ ከባድ ካትፊሽ ነው የገጠመኝ ወንድሞች። በቃ እንግዲህ አሁን ይኸው የጽንሰ ሀሳቡን የፕሮግራሙን ወደ ካትፊሽ ልታስቀይረን ነበር። አይ ይሁን በቃ ፒስ። እንግዲህ ስለዚህ ሌላ ዴት የምትወጣ ከሆነ እንትን ልንል ነበረ እንጋብዛቸዋለን። ስለዚህ ፈቃደኛ ነህ ብራዘር? አውቃለሁ እናንተ እንዲል አውቃለሁ። እናንተ ይቅር ግን የላችሁም። ይቅር አይ ሆነስቲ ይበልጣል ከምንም። እሺ ይቅር ሌላ ጊዜ ግን ቲንደር ባትጠቀም ባይነኛው ይጠቀም። ግን ያው ቲንደር አጠቃቀምህን ሌላ ጊዜ በደምብ ቼክ እያደረክ ቢሆን አብሽር። እሺ ይመችሽ ብራዘር። ቴንኪው። በጣም ይመቻችሁ። ቴንኪው። እሺ አባት። እሺ እግዚአብሔር ይማረህ።